ጋር ማውራት አልፈልግ። እንግዲህ ሄለንን ታውቃቷላችሁ። ከዚህ በፊት ብዙ ሰዎችን በመስደብ በመተቸት በማስፈራራት አንበሳ ካላስወረዳችሁልኝ ይሄን አደርጋለሁ እያለች በሶሻል ሚዲያ ትታወቃለች። ታዲያ ድንገት ሲያንቀዠቅዣት ወርቁ አይተነው ነክታ ከዚህ በፊት ቪዲዮም ሰርተናል። ክስ ቀርቦባት ጥሪ ወረቀት ደርሷት እዛው ባለችበት ኖርዌይ ሀገር ተከሳለች እና በትላንትናው ዕለት እንግዲህ ወደ ሀገር ገባለው፣ ከባድ ክስ ነው፣ ልቀቂ እየተባልኩኝ ነው፣ ልጄን አስረክቤ እሰጣለሁ እያለች በጣም ስሜት በሚነካ ሁኔታ አስደንጋጭ ቪዲዮ ለቃለች። እስቲ ምንድነው የተፈጠረው? አብረን እንመልከት። ቪዲዮ ለሁሉም ተደራሽነት እንዲኖር ከዛም ከዚህም ለቃቅሜ ወሬ ያመጣሁላችሁን ለእናንተ ነውና ላይክ በማድረግ ጀምሩ። አብራችሁን ቆዩ። ትናንትና ቴሌፎን ሁላ በፖሊስ ተወስዷል። እናንተ ያለታ ስቃችሁም አልቅሳችሁም ጨፍራችሁም ጨርሳችኋል አይደል? ጉዳዩ እንኳ በዛው ቀጥሏል። የት ነው ያላችሁት? ምድረ ጣበቃና ምድረ ማጣበቂያ ሁላ የት አላችሁ? ምድረ ካዲስኮ እንትኖች የት ነው ያላችሁት? ሚዲያ ያ ከኔ ጋር የቀረው ፖሊስና ጅንኑ ብቻ። ሌሎቻችሁ እንደ ዊንተር እንደ ሰመር ቀርታችኋል፣ ጠፍታችኋል። ያሳዝናል። እንግዲህ የሶሻል ሚዲያ ነገር ይሄ ነው። ሁሉም ሰው በጀግና ከጎንሽ ነኝ ኮመንት ላይ ይላሉ። ላይቭ ሲገባ ያሟሙቁና መጨረሻ ላይ ጣጣ ሲመጣ ማንም ዞር ብሎ ነው የማያየው። ሁሉም መሳቂያና ወይም ደግሞ ከንፈሩ መጥቶ ብቻ ነው የሚያየው እንጂ ማንም የሚደርስ የለም። በዚህ ጊዜ አንድ ነገር እንደውም ትዝ ያለኝ ጆን ዳንኤል ትዝ ይላችኋል? 27000 ሰው ላይቭ ላይ ፕሌን ላይ ቁጭ ብሎ የተመለከተው እንዳትፋታ አይዞ ከኛ ጋር ነን እነ ዮኒ ማኛ ሳይቀር ምንም አያመጡም ሲሉ 1 ዓመት ታስሮ ቆየ እና አለን ማለት ሶሻል ሚዲያ ላይ ውሸት ፌክ ነው። እስቲ ይቀጥላል የምትለው ነገር። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንተዋዋለን እንጂ የእውነት እቀበላለሁ። እናቴ ትሙት በቀላችኋለሁ። ይህን ነገር እያንዳንዱ ሪከርድ አድርጉት። ከባድ ነው እንግዲህ በጣም እልህ ውስጥ ገብታለች። እልህ አይደለም የመሸነፍ ስሜት ነው እዚህ ነገር ውስጥ የከተታት። ምክንያቱም ወርቁ አይተነው ቶሎ የሚፋታት በይቅርታ የሚያልፋት መስሏት የሆነ የይቅርታም ሰርታለች። አናቷ ላይ ያን ገንቦ ነገር አድርጋ ይቅርታ ጠይቃለች። ከዛ ደግሞ በቃ ይተወኛል ብላ ነበር ያሰበችው። ምክንያቱም ስድብ ፋሽን ሆኗል። ሶሻል ሚዲያ ላይ ሁሉም ይሳደባል ከየአቅጣጫው። እኔ ላይ ብቻ ለምንድን ነው የበረታው ብላለች። ያው እሷም ከኩዮቿ ጋር ከነ ጂጂ ከነ ዮኒ ማኛ እነ ሞጣን ጋር ትሰዳደብሽ ኖርማል ነው ብለህ ታስባለህ። ግን ያ ወርቁ አይተነው ራሱን ችሎ የሚኖር ሰው ነው። ሶሻል ሚዲያ ላይ ከማንም ጋር አይሰዳደብም፣ ላይቭ እየገባ አይነጋገርም እና የማይነካው ነካችና መጨረሻዋ ከባድ ሆኗል። እንደውም በብሔር አድርገውት እኛ የኦሮሞ ልጆች አለንልሽ ብለው ሲጠይቋት ያለችው ምላሽ በጣም ነው የሚገርመው። እስቲ እሱን እንመልከት። ኦሮሞ ሁላ ከጎንሽ ነው ያለው። እንኳን ኦሮሞ አይደለም እናቴ ራሱ ስደውላት አታነሳ። የእውነት ዶሮን ሲያታልሏት ትኩሱን ውሃ ለገላሽ አሏት የሚል ቋንቋ ይገባኝ። እሺ ያ ኦሮሞ ከጎኔ ካለ እሲ ሰፖርት አድርጉኝ፣ ጠበቃ ያዙልኝ። ዝም ብላችሁ ደረቅ ወሬ የሚገባኝ ሰው አይደለም። እሺ ያ ኢሳ ወሬ ማንም ሰው ከጎን ያለች ይሄ በዘር ምናምን። እኔ ትንሽ ከሄለን የማደንቅላት ነገር ምንም ተሳዳቢ ምንም ከሱሽ ጋር እንደዚህ ብትሆንም ትንሽ ይሄ ብሔር ላይ ሄደው የመወሸቅ ነገር አለ አይደል? አንዳንድ ሰዎች አሁን ፋሽን የሆነው የሆነ ጥፋት ሲደርስባቸው ወይ ሃይማኖት ላይ ወይ ብሔር ላይ ነው ሮጠው የሚለጠፉት። እሷ ላይ ግን ይሄ ነገር አይታይባትም። ቀጥታ ኃላፊነት የምትወስደው ለራሷ ነው። ከብሔር ጋር አታያይዘውም እና አንልልሽ እኛ ኦሮሞዎች ሲሏት ነው ይህን ምላሽ የሰጠችው። የተነካችውም በሃይማኖት ወይም በብሔር አይደለም፣ አማራን ስለነካች ብቻ ሳይሆን ሰውን አልፋ ስለተሳደበች ነው። እና ብዙም ሰው ከብሔር ጋር ችግር ያለባት አትመስልም። ደስ ይላል። ይሄ ማንነቷ ግልጽ ናት። ያው እንደሚታወቀው የሀረር ሰው በጣም ግልጽ ነው፣ የሚደብቀው ነገር የለም፣ ፊት ለፊት ነው የሚናገረው ይባላል እና ሙዳም እንደዛ ነው። ወደ ሀገር ገባለው እንግዲህ አማራጭ የለኝም እያለች ትገኛለች። አንድ ልጅ አላት። ልጇን
ለሚያሳድግ ሰው ሰጥቼ ሪፖርትም ከተደረጉኝ መጥቼ እዚህ ማደርገውን አደርጋለሁ ብላለች። ምን እንደሚከሰት አይታወቅም። እስቲ ምን ተሰማችሁ እናንተ? አሳዘነቻችሁ ወይስ ይገባታል ብላችሁ ታስባላችሁ? ኮመንት ላይ እስኪ ያስቀምጡልን። አንድ የመጨረሻ ሀሳብ አንድ ሴት ታዘባ የሰጠችውን ኮመንት እንመልከትና እንጨርሳለን ፕሮግራማችንን። ዛሬ እግዚአብሔርን እንደ ሄለን ያሳዘነኝ የለም። በጣም 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 ነው ያሳዘነች። በጣም ምንድነው አንድን ሴት ልጅ ልጇን የምታሳደግ ሴት ልጅ እንደዚህ ማሳደድ አይደብራችሁ? እርስ በርስ በቃ እኔ እውነት እንዴት እንዳስጠላኝ ይሄ ሶሻል ሚዲያ እግዚአብሔርን። ምንድነው እንደዚህ ክፋት እርስ በርስ አታርፉም? አንዱ ላይ መመቅኘት። እስቲ ቪዲዮአችሁን ዙሩ ያላችሁ አንዱን መጣል አንዱን እንትን ማለት ምናምን ምንድነው ይሄን ያህል በቃ ከእናት ከልጇ መነጠል ምናምን ሪፖርት ማስደረግ። አሁን ፌስቡክ፣ ዩቲዩብ፣ ቲክቶክ ሁሉም ነገር ማቀሳሰብ ሆነ፣ እርስ በርስ መሰዳደብ ፋሽን ሆነ። ገንዘቡ የሚመጣው ካልተሰዳደቡ አይሆንም፣ ካልተጣላሉ አይሆንም። የሆነ በመልካም የሚሰራው ነገር የለም። በጣም ከባድ ነው እውነት የሚታየው ነገር። አንዱ ለአንዱ አያርፍም። አንዱ የአንዱ ስኬት ለአንዱ ውድቀት ነው፣ የአንዱ ውድቀት በአንዱ ስኬት ነው። ሰው በራሱ መቆም ሳይሆን አንዱን ጥሎ ማለፍ ነው የሚፈልገው። እና እኔ ሄለን በአንድ በኩል ታሳዝነኛለች። ብቻዋን ናት ያለችው፣ አንድ ልጅ አላት። ግን ደግሞ እሷም ብዙ ጥፋት ትሰራለች። ከዚህ በፊት ባላፍቷን ዱባይ ሄዳ ስታስፈራራ አንበሳ አስወርዳ ሚስጥር አውጣለሁ ስትል ነበር። እንደውም ይቅርታ አድርጊልኝ ብላ ቪዲዮ ሰራች ትላንትና ተሰምቷት። ያንቺ በደል አንቺ ግፍ ነው እያለች ነው። እና ሁላችንም የምንሰራው ዛሬ ላይ ነገ ላይ ፍሬውን አግኝቶ ዋጋ ይከፍለናል። እና በጣም ከባድ ጊዜ ነው እና መጨረሻ ምን እንደሚሆን አይታወቅም። አንዳንድ ሰው ታሳዝናለች፣ ምን አለ ቢያልፋት ቢተዋት ይላሉ። አንዳንድ ሰው ደግሞ ይገባታል፣ የእጇን ነው ያገኘችው። ከዚህ በፊት ብዙዎችን አስለቅሳለች፣ አስፈራርታለች፣ በየቤቱ የገባች የሰውን ትዳር ህይወት በጥብጣለች የሚሉ ሀሳብ ይነሳል። በእኛ በኩል ዛሬ የምንዘራው ዘር ለነገ ፍሬ ነው ብለን እናስባለን። ያለን ፕሮግራማችን ለዛሬ አበቃን። ላይ እንዳይለያችሁ፣ ሰላሙ ነው።